ኒቆዲሞስ ማን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን ባለሟሎች ሁላችሁም ይህንን ድምፅ የምትሰሙ ኒቆዲሞስ ማን ነው በሚል ርዕስ የዮሐንስ ወንጌል ምዕራፍ 3 ቁጥር 1 እስከ 21 መነሻ በማድረግ የምንማማር ይሆናል። እንግዲህ እንደሚታወቀው በኦርቶዶክሳዊ ተዋሕዶ ቤተክርስቲያን የበዓላት ቀኖና መሰረት ሰባተኛው የዐቢይ ጾም ሳምንት ኒቆዲሞስ ይባላል። ከዋዜማው ቅዳሜ ጀምሮ በቅድስት ቤተክርስቲያናችን የሚዘመረው ዝማሬ፣ የሚሰበከው ስብከት፣ የሚሰጠው ትምህርት፣ የሚነበበው ወንጌል ኒቆዲሞስን የሚያወሳ ነው። ኒቆዲሞስ ማን ነው የሚለውን ጥያቄ ስንጠይቅ ኒቆዲሞስ ማለት ድል ማድረግን ወይም አሸናፊነትን ያመለክታል። ኒቆዲሞስ መምህር ሲሆን ራሱን ዝቅ አድርጎ የተማረ ከአይሁድ አለቆችና መምህራን አንዱ ነው። በዮሐንስ ወንጌል ምዕራፍ 3 እንደተገለጸው ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የተባለ አንድ ሰው እንደነበረና እርሱም በሌሊት ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ እንደተማረ ተጠቅሷል። ዮሐንስ 1 ቁጥር 2። ኒቆዲሞስ የፈሪሳውያን አለቃ ነበረ፣ የኦሪትም ምሁር ነው። በእርሱ ደረጃ የነበሩ ታላላቅ የአይሁድ ምሁራን ስልጣናቸውና ሹመታቸው የእግዚአብሔር ስጦታ መሆኑን ረስተው በሕዝቡ ላይ የሚመጻደቁ ነበሩ። በዘመናቸው ዕውቀትን የሚገልጥ እውነተኛ አምላክ ኢየሱስ ክርስቶስ ለቤዛ ዓለም ሲገለጥ የአይሁድ ምሁራን የጌታን መገለጥ አልወደዱትም ነበር። የእርሱ ትሕትና የእነርሱን ትዕቢት የሚያጋልጥ ነበርና ወደ ጌታችን ኢየሱስ ክርስቶስ የሚሄዱትን ሁሉ ይነቅፉ ይከሱም ነበር። በሰው ዘንድ በተናቁት በናዝሬትና በገሊላ እየተመላለሰ የሚያስተምር የዓለም ቤዛ የክርስቶስን ትምህርት እንዳይሰሙ ልባቸው ተዘግቶ ነበር። ጌታችንም የፈሪሳውያንን ሐሳባቸውን በግብዝነት የተሞላና ከንቱም እንደሆነ ነግሯቸዋል። ለደቀ መዛሙርቱም ከጻፎችና ከፈሪሳውያን ጽድቅ የሚበልጥ ሥራን እንዲሰሩ አስጠንቅቋቸዋል። ማቴዎስ 5 ቁጥር 20፣ ማቴዎስ 16:6 ላይ። ኒቆዲሞስ ከእነዚህ ከፈሪሳውያን መካከል የተገኘ ልዩ ምሁረ ኦሪት ነው። ከአካባቢው ጋር መመሳሰልን ሳይመርጥ ከፈሪሳውያን ወገን ተለይቶ ከሁሉ ቀድሞ በሌሊት ክርስቶስን ፍለጋ የመጣ እንደ አብርሃም ወደ ጽድቅ መንገድ የተጠራ ነው። ሹመት እያለው ሁሉ ሳይጎድልበት በዙሪያው የነበሩ ከእኛ በላይ ማን አዋቂ አለ የሚሉ ከእውነት ጋር የተጣሉ ጌታችንን የሚያሳድዱትን ንቆ እውነትን ለማወቅ እልቅናው ሳይታሰበው ራሱን ዝቅ አድርጎ ከጌታችን መድኃኒታችን ኢየሱስ ክርስቶስ ዘንድ ሊማር በሌሊት መጣ። መምህረ ትሕትና ጌታችን ኢየሱስ ክርስቶስም የኒቆዲሞስን ትሕትናውን ተቀብሎ ለምን በቀን አትመጣም ሳይለው እስከ ዓለም ፍጻሜ ድረስ ትውልድ ሁሉ የሚማርበትን የሚድንበትን ረቂቁን ምስጢረ ጥምቀትን አስተማረው። ኒቆዲሞስ የአርማትያስ ሰው ከሚሆን ከዮሴፍ ጋር በመሆን የጌታችንን ቅዱስ ሥጋ በንጹሕ በፍታ ገንዞ በአዲስ መቃብር ቀብሯል። ወንጌላዊ ቅዱስ ዮሐንስ ቀድሞ በሌሊት ወደ ጌታችን ኢየሱስ ክርስቶስ ሄዶ የነበረው ኒቆዲሞስ መጣ፣ ቀብተውም የሚቀበርበትን 100 ወቄት የከርቤና የሬት ቅልቅል ሽቶ አመጣ እንዳለ፣ በዚህም ኒቆዲሞስ ከምክረ አይሁድ ያልተቀላቀለ መሆኑ ይታወቃል። ኒቆዲሞስ የሌሊቱን ክፍለ ጊዜ ለትምህርት ለምን መረጠ? በመጀመሪያ ወደ ኢየሱስ ክርስቶስ የመጣ በቀን ሳይሆን በሌሊት ነበር። ኒቆዲሞስ በሌሊት ወደ ጌታችን ከሄደባቸው ምክንያቶች አንዱ በቀን መሄድ ስለፈራ ነው ይላል። ለዚህም የቤተ ክርስቲያን አባቶቻችን በዋናነት 2 ምክንያቶችን ያስቀምጣሉ። የመጀመሪያው የአይሁድ መምህር ሆኖ ሳለ በቀን በሕዝብ ፊት ከጌታችን ከኢየሱስ ክርስቶስ መማር ስላፈረ ነው የሚል ሲሆን፣ ሁለተኛው ደግሞ አይሁድ ከኛ ወገን በክርስቶስ ያመነ ቢኖር ከምኵራብ ይሰደድ የሚል አዋጅ አውጀው ነበርና ያንን ፈርቶ ነው ይላሉ። ነገር ግን እነዚህ ፍራቻዎች ኒቆዲሞስን ወደ ክርስቶስ ከመምጣት አላገዱትም። ኒቆዲሞስ በርቀት በአደባባይ ድንቅ ተአምራትን ሲያደርግ ያየውን ኢየሱስ ክርስቶስን ቀርቦ መጠየቅ መማር ፈልጓል። ጌታችን መድኃኒታችን ኢየሱስ ክርስቶስ ካደረጋቸው ተአምራት የተረዳው ነገር ቢኖርም ቀርቦ ደግሞ ከእርሱ ከራሱ ስለ ማንነቱ መስማት ፈልጓል። በክርስቶስም ቀርቦ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ዮሐንስ 3:2። ኒቆዲሞስ ቀን ቀን በአይሁድ ወንበር በሸንጎ እየዋለ ሌሊት ሌሊት ደግሞ ጌታችን ዘንድ እየመጣ ቃለ ወንጌልን ይማር ነበር። ኒቆዲሞስ መምህር ስለነበረ ስማር ብዙ ሰዎች ሲያዩኝ በውዳሴ ከንቱ መምህር መባል ይቀርብኛል ብሎ
የአይሁድ መምህር ስለነበረ እንዳዩት ፈርቶ ሌሊት እየመጣ ይማር ነበር። ኒቆዲሞስ ከቀን ልብ ይልቅ የሌሊት ልብ የተካተተ ስለሆነ በሙሉ ልቡ በማስተዋል ለመማር ስለፈለገ ከቀኑ ክፍለ ጊዜ ይልቅ የማታውን መረጠ። ሌሊት ጨለማ ነው፣ ብርሃን የለም፣ ጨለማ የኃጢአት ምሳሌ ነው። ኒቆዲሞስ በሌሊት መምጣቱ በኃጢአት እንዳለ ንስሐ እንደሚፈልግ የሚያስረዳን ነው። ሌሊት የብሉይ ኪዳን ምሳሌ ነው። ኒቆዲሞስም እኔ ምሁረ ኦሪት እንጂ ምሁረ ወንጌል አይደለሁም፣ ወንጌልን ካንተ ማር ዘንድ ያስፈልገኛል ሲል በሌሊት ይመጣ ነበረ። ብሉያት ከሐዲሳት ጋር ተዋህደው ሲተረጎሙ ሰሙና ወርቁ ተጣምሮ የሕይወት ትምህርት ያስገኛል። ኒቆዲሞስ ምንም እንኳን የቀኑ ክፍለ ጊዜ ባይመቸውም በሌሊቱ ሰዓት ለመማር ችሏል። ዳግመኛ የመወለድ ምስጢር። ኒቆዲሞስ ግን እውነትን ለማወቅ እልቅናው ሳይታሰበው ከአካባቢው ጋር መመሳሰልን ሳይመርጥ ራሱን ዝቅ አድርጎ ከጌታችን መድኃኒታችን ኢየሱስ ክርስቶስ ዘንድ ሊማር በሌሊት መጣ። መምህረ ትሕትና ጌታችን ኢየሱስ ክርስቶስም የኒቆዲሞስን ትሕትናውን ተቀብሎ እስከ ዓለም ፍጻሜ ድረስ ትውልድ ሁሉ የሚማርበትን ረቂቁን ምስጢር ጥምቀትን አስተማረው። ኒቆዲሞስ በመጀመሪያ የጥምቀትን ነገር ሲሰማ ለመቀበል ተቸግሮ ነበረ። ጌታችን ግን የኒቆዲሞስን አመጣጥ በማየት ልቡናውን ከፍ ከፍ ስላደረገ ምስጢረ ጥምቀትን ገለጸለት። ቅዱሱን ማወቅ ማስተዋል ነው ተብሎ በምሳሌ መጽሐፍ እንደተጻፈ ምሳሌ 9:11 ላይ ኒቆዲሞስ ከፈሪሳውያን ኅብረት ወጥቶ በትሕትና ወንጌልን ለመማር በሃይማኖት ልቡናውን ለእግዚአብሔር ቃል አዘጋጀ። ለአብርሃም የግዝረትን ጸጋ የሰጠ ጌታ በትሕትና ለቀረበው ኒቆዲሞስም የግዝረት ጸጋ ፍጻሜ የሆነች የልጅነትን ጥምቀት ነገር አስተምሮታል። ስምዐ ጽድቅ። ኒቆዲሞስ ወደ መድኃኔ ዓለምን ለመማር ሄደው በሌሊት ነበረ። ሌሊት በባህሪው ሕሊናን ለመሰብሰብ በተመስጦ ለመማር የሚመች ነው። ክርስትናም በተጋድሎ ሕይወት በመትጋት ሥጋን በቀንና ሌሊት ለነፍስ እንዲገዛ በማድረግ የሚኖር ሕይወት ነው። ጌታችን ሐዋርያቱን ወደ ፈተና እንዳትገቡ ትጉና ጸልዩ ባለው መሠረት ቤተ ክርስቲያንም በቀንና በሌሊት በኪዳኑ በቅዳሴው በማኅሌቱ እግዚአብሔርን ታመሰግናለች። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ ለእውነት ለመመስከር መጥቻለሁ በማለት እውነትን እንድንመሰክር አብነት ሆኖናል። በተጨማሪም በሰው ፊት የሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው አባቴ ፊት እመሰክርለታለሁ፣ በሰው ፊት የሚክደኝን ሁሉ ደግሞ በሰማያት ባለው አባቴ ፊት እክደዋለሁ ሲል ስለ ሃይማኖታችን እውነትን መመስከር እንደሚገባን አስተምሮናል። እንዲሁም ለኒቆዲሞስ ሲያስተምረው እውነት እውነት እልሃለሁ የምናውቀውን እንናገራለን ያየነውንም እንመሰክራለን በማለት ለእውነት መመስከር እንደሚገባ አስገንዝቦታል። ዮሐንስ ወንጌላዊ ይህንን የኒቆዲሞስን ምስክርነት ከእነርሱ አንዱ በሌሊት ቀድሞ ወደ እርሱ መጥቶ የነበረ ኒቆዲሞስ ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ፊት ይፈረዳልን አላቸው። እነርሱም መለሱና አንተ ደግሞ ከገሊላ ነህን? ነቢይ ከገሊላ እንዳይነሳ መርምርና እይ አሉት። እያንዳንዱ ወደ ቤቱ ሄደ በማለት ገልጾታል። ኒቆዲሞስ ያለ ፍርሃትና ያለ ኀፍረት በካህናቱ ፊት እውነትን መስክሯል። የእውነት ስምዐ ጽድቅ ሆኗል። ካህናቱን መጽሐፍ ጠቅሶ እውነት ተናግሮ አሳፍሯቸዋል። ኒቆዲሞስ እስከ መጨረሻው በመጽናት ለታላቅ ክብር በቅተዋል። ሌላው ጌታን ለመግነዝ የበቃ ነው። ኒቆዲሞስ ስምዐ ጽድቅ ነው። ጌታን ለመግነዝ የበቃ ነው። ጌታችን ትምህርት ተስበው ተአምራቱን በማየት ከተከተሉት ሰዎች ውስጥ በቀራንዮ ከተገኙት አንዱ ኒቆዲሞስ ነበረ። ኒቆዲሞስም ፈተናን ሳይሰቀቅ እስከ መጨረሻው የጸና ጻድቅ ነው። ከጌታችን በተማረው ትምህርት ጸንቶ ለመኖር የበቃ አባት ነው። የሃይማኖቱ ጽናትም በተግባር የተፈተነ ነው። ለዚህም ማሳያ የሚሆነን ጌታችን ኢየሱስ ክርስቶስ በተሰቀለ ጊዜ የአርማትያሱ ሰው ከሚሆን ከዮሴፍ ጋር በመሆን የአይሁድን ድንፋታ ሳይፈራ እሱን ያገኘኛል ሳይል በድፍረት የጌታችንን ቅዱስ ሥጋውን በንጹሕ የተልባ እግር በፍታ ገንዞ በአዲስ መቃብር በጌቴሴማኒ የቀበረ ሰው ነው። ዮሐንስ 19:38። ኒቆዲሞስ ከሐዲስ ኪዳን ካህናት ቀድሞ የጌታችንን ነፍስ የተለየው መለኮት የተዋሃደው ክቡር ሥጋ ለመገነዝ የበቃ አባት ነው። የጌታችንን ክቡር ሥጋ ገንዘው ሲቀብሩም በጸናች ተዋህዶ እምነት ጌታ እንደተገለጠላቸው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የሚለውን ቤተ ክርስቲያናችን እስከ ዕለተ ምጽአት የክርስቶስ ሥጋና ደም ስትባርክ የምትጠቀምበትን ጸሎት እስከ ፍጻሜው እየጸለዩ ነበረ። በዚህም ኒቆዲሞስ ከሐዲስ ኪዳን ካህናት ቀድሞ ምስጢረ ጥምቀትን ከጌታ እንደተማረ የሐዲስ ኪዳንን የምስጢራት አክሊል ምስጢረ ቁርባንንም እንዲሁ ተማረ። ይህንንም በሚመለከት ሊቁ አባ ሕርያቆስ በቅዳሴ ማርያም ድርሰቱ አብሮት ይቀድስ የነበረውን ንፍቅ ካህን
በባረከበት አንቀጽ በዚህ ምስጢር እየተራዳኝ ከእኔ ጋር ያለ ይህንን ካህን እርሱንም እኔንም ሥጋን እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ አድርገን በማለት ገልጿል። በአጠቃላይ ኒቆዲሞስ በሌሊት ገስግሶ ወደ ጌታችንና መድኃኒታችን ኢየሱስ ክርስቶስ የመጣው በፊቱ ቀርቦ መምህር ሆይ ብሎ የእርሱን አላዋቂነት የክርስቶስን ማእምረ ኅቡዓትነት ወይም የተሰወረን አዋቂነት መሰከረ። ጌታችንም አመጣጡ ከልብ መሆኑን አውቆ ምስጢረ ጥምቀትን ገለጸለት። ጌታችን በቀራንዮ አደባባይ ራሱን ለዓለሙ ቤዛ አድርጎ ሲሰጥ እስከ ሞት ከአንተ አንለይህም ያሉት ደቀ መዛሙርቱ ሲበታተኑ ቀራንዮ የነበረ ከአርማትያሱ ዮሴፍ ጋር ሆኖ የክርስቶስን ሥጋ የገነዘ ወደ ሐዲስ መቃብር ያወረደው ኒቆዲሞስ ነበረ። እንደ ኒቆዲሞስ ለመማር ራስን ዝቅ ማድረግ ነው። ኒቆዲሞስ ፈሪሳዊ የአይሁድ አለቃ ምሁረ ኦሪት ቢሆንም ራሱን ዝቅ አድርጎ ከጌታ እግር ስር ቁጭ አለ። እንደ ኒቆዲሞስ በእውቀታችን፣ በስልጣናችን፣ በሀብታችን ባለን ማንነት ሳንታበይ ራሳችንን ዝቅ በማድረግ የእውነተኛ አባቶችን ትምህርት ምክርና ተግሳጽ ልናዳምጥ በተግባርም ልናውለው ይገባል። በአጠቃላይ ከኒቆዲሞስ ሕይወት ብዙ ቁም ነገሮችን እንማራለን። የኒቆዲሞስ በሌሊት ገስግሶ መምጣት በምስጢረ ጥምቀት ትምህርት መገለጥ ምክንያት እንደሆነ ሁሉ በቅዳሴው፣ በኪዳኑ፣ በሰዓታቱ፣ በማህሌቱ መገኘትና መሳተፍ ረቂቅ የሆነው ሰማያዊ ምስጢር እንዲገለጥልን ምክንያት ነውና በምስጢራት በመሳተፍ ራስን ዝቅ በማድረግ ለታላቅ ክብር እንድንበቃ መትጋት ይገባናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበታል ማቴዎስ 16:6 በማለት በሰጠን ቃል ኪዳን መሠረት በአምላክነቱ አምነን የመንግሥቱ ወራሾች እንሆን ዘንድ ይፍቀድልን። ለኒቆዲሞስ ምስጢሩን እንደገለጠ ለእኛም ይግለጥልን። ከኒቆዲሞስ ሕይወት ተምረን በሃይማኖት እንድንጸና የአባቶቻችን አምላክ ልዑል እግዚአብሔር ይርዳን። አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።